ቢያጣ አንድ ቃል ተናግረዋል። ምን አስዮ ለእግዚአብሔር በእንተኩ ዘገበቤት እግዚአብሔር ሁሉ ስላደረገልኝ ምንድነው ምስጋና የሚሰጠው ብሎ በማድነቅ እግዚአብሔርን አመስግኗል። በማድነቅ እግዚአብሔር ይመሰገናል። እንደውም ከምስጋና ሁሉ የሚበልጠው አድናቆት ነው። በማድነቅ እግዚአብሔር በማድነቅ ነው እንጂ የሚመሰገነው እግዚአብሔር ምስጋና ጠንቅቆ መናገር አይቻልም። ግን በማድነቅ ብዙ ጊዜ ይቀረኛል ብሎ መናገር ጭምር ስለሆነ ማለት ነውና ይሄ ሁሉ አደረገልን እግዚአብሔር አምላኬ ምን እከፍለዋለሁ ብሎ አድንቆ በማድነቅም አመስግኗል። አምልኮቱን ገልጿል፣ ምስጋናውን ገልጿል፣ አድንቆቱን ገልጿል፣ አዳቆቱን ገልጿል ማለት ነውና አሁን አንድ አመት ወር ሳናዛንፍ በየወሩ ተገናኝተን የእመቤታችን የቅድስት ድንግል ማርያምን አማላጅነት ተማጽነን የእግዚአብሔርን ምሕረት ለምነን በእህትነት አንድ ላይ ሆናችሁ ጽዋውን ተቀበላችሁ በሳውቅ በድፍረት ሳላውቅ በስተት ያስቀየምኳችሁ ይቅር በሉኝ ብላችሁ መጠጣት ይሄ እኮ በጣም መታደል ነው። ትልቅ ነገር እኮ ነው። ይሄ ባይኖር ኖሮ ይቅር እንባባል ነበር። ይሄው ተመልከቱ። ሰው ነንና ሰው ማለት ድካምም ጥንካሬም ህመምም ደስታ ብስጭትም መረጋጋትም የሚተላለፍበት ነው። ሰው ሆነን ማስቀየም ይኖራል፣ ማስደሰትም ይኖራል። ሰው ነና አለበለዚያማ ሰው አይደለንም። ሰው አላስቀየም ሰው ካለ ተሳስቷል። እሱ ያስቀየመ ዝም ይኖር ነው ማለት ነው። ሰውን እናስቀየም እንችላለን። ሰውን ደግሞ ሰው እናስደስታለን። አላስደስትም ይባልም አይቻልም። ሰው ሁሉ ሰውን ያስደስታል። የእግዚአብሔር የእጁ ስራ ስለሆነን እጹብ ድንቅ ሆነን ሰዎች ማለት እኮ እጹብ ድንቅ ፍጥረት ነን። እግዚአብሔር በአምሳሉ በአርአያው የተፈጠረን መንግስቱን እንድንወርስ የተፈጠረን ስለሆነ ሰው መሆናችን ብቻ መኖራችን ብቻ ሰውን ያስደስታል። ምን እንደው ያስደስታል። ሰው ሆኖ ሰውን የሚያስደስት የለም። ሰው ሆኖ ሰውን የሚያስቀይም የለም። ቃል በቃል ነው። ያን ጊዜ ስንበቃ የበቁትም ቢሆኑ እንኳን ሳይቀሩ ሰው ነቸውና ድንገት አሳሳስን አስቀይመን ነው ብለው ይጠይቃሉና ይሄ ጽዋ ምን ጠቀመን? ሰውነታችንን ለመፈተሽ በየወር ተገናኝተን የትምታችን ለማጥበቅ ረዳን እና እግዚአብሔር የተመሰገነ ይሁን። ያስደስታል። ሁለተኛ ሰው እግዚአብሔር ያደረገለትን ነገርና እግዚአብሔር ማለት ነው ማሰብ ቀላል አይደለም። ይሄን ዛሬ መመስከር አለብኝ። በእውነት ለምነግራችሁ መመስከረው መሰላችሁ እናንተ ጎበዞች ናችሁ፣ እኛ ሰነፎች ነበርን። በእናንተ ላይ እግዚአብሔር አድሮ ቤተክርስቲያን ሰራ ተከለ። በዚህ ቦታ ላይ ከዚህ ቤተክርስቲያን መተከል በመጀመሪያ ማርያም ማህበር ነበረችና ያቺ ማርያም ማህበር እንደውም የሊዮንና የኖራል አሶሲዬሽን ተብሎ እኔ ኦንላይን ላይ አግኝቼዋለሁ። ይገርማቸው ማስታወሻውን ይዤዋለሁ፣ ሼር አደርጋቸዋለሁና ይዘን እንታገል ነበረ። እናንተ ደግሞ አሳምራችሁት ቤተክርስቲያን አድርጋችሁ በጥሩ ሁኔታ የተገለገለ ደስ የሚል ቤተክርስቲያን በፍቅር ደስ ብሎ የሚገለገል ቤተክርስቲያን እዚህ ተደርሷል ማለት ነው። ነገር ግን የነገሩ ምንጭ ምን ነበረ? እዚህ ያደረሰን ማን ነው? ባለውለታው እናታችን አይደለችም ወይ? አይደለ? እናታችን አይደለች። እኔ እንደመጣችሁ እንደው ይሆን ባለፈውም በተናገረው በቤተክርስቲያን አደባባይ የምኖረው እዚህ ቅርብ ነበር። ሜርሞስ ጋር ነበር እና የተማሪዎች ቤት ነበር የምኖረውና እንዳቅም መቼም ክርስቲያን ሆኖ ካህን ሆኖ ዝም ብሎ አይተኛም። እንዳቅም መቼም እንቅልፍ እምቢ ስለኝ እነሳለን እና ነግራቸው ነው የምለው ሁሉ ጊዜ እመቤቴ ማርያም ለኔ ምንም ስጥኛለሽ፣ በዚህ ከተማ ግን በስምሽ ቤተክርስቲያን ተሰርቶ ማየት እፈልጋለሁ። ጸሎት ይሄ ነበር። ያ ግን ለማ ሆነ? ለእናንተ ሆነላችሁ። እናንተ አደረጋችሁት። መጀመሪያ ቅዱስ ገብርኤል ማን ቤታችንን የእሱ አደም አገልጋይ ሆኖ ነው ቅዱስ ገብርኤል በስታችሁ ማለት ነው። ሁሉም የኛው ነው፣ አንድ እና ኦርቶዶክስ ነን፣ ተዋህዶ ነን። እዛም እንቆርባለን፣ እዚህም እንቆርባለን። መሰረታችሁን አንድ አድርጋችሁ ያደረሳችሁ። ይሄ እንግዲህ አንድ። ሁለተኛ ሰውም ድርሻ አለው፣ መልአክ ድርሻ አለው። እግዚአብሔር ስራ ሲሰራ በድርሻ ነው በረከት እንዲደርሰን ማለት ነው። ደግሞም የሰው ድርሻ አለው። እንግዲህ የዛሬ አመት ወይዘሮ አጓያስ ካለ ማርያም እንደ እንግዳ ቤት ጋበዘች። በእውነት ተላችሁ አክብራ ልጅህን ምንንም አንድ በጣም ወደው ወንድም አለኝ ሰሎሞንን ጋበዘችንና ቤታችንን ጸልየን
ራት በልተን ስንጨርስ አንድ ወረቀት ይዛ መጣች። ታሪክ ነው፣ ታሪክ ሰው ነው የምናገረው። እናያቸው ቁጭ አድርጋ እህቶቻችን የጥንቱን ያችን ለዚህ ያበቃችን በቤተክርስቲያን ያበቃችን እናታችን ማሰብ እንፈልጋለን እና እንደምን ይመስልዎታል አላለች። ቅድስት ላይ ይሄማ እንደው መንፈስ ቅዱስ ነው ያቀበላችሁ በእውነት። አዎ ሰው የመጀመሪያው መነሻው መርሳት የለበትም። እግዚአብሔር ነው ያቀበላችሁ። በጣም ጥሩ ነው፣ በርቱ። ታዲያ እንግዲህ ዓላማውንም አስባችሁበት። አንደኛው ዓላማ ነው፣ አንደኛው ዓላማ ሰውን ወደ ስጋ ሁሉ የሚያመጣ የጠፉ ሰዎችን የሚሰበስብ። አዎ እግዚአብሔር ወደ ምድር የመጣው ለምንድን ነው? የጠፋ አዳምን ፍለጋ ነው አይደለ? ያልጠፉ መላእክትን ፍለጋ አልመጣም አይደለ? አዎ እኛ ማህበርን ማናቸውም ቅዳሴም ስንቀድስ እንቀትም ስናስተምር ትምህርትም ስናስተምር የሚጠበቅብን አዎ ህገ ወንጌል የራቁቱ ወደ ወንጌል ለማምጣት፣ በህገ ወንጌል ያሉትን ደግሞ ወደ ንስሐ ለማምጣት፣ በንስሐ ያሉትን ደግሞ ወደ ስጋው ለማምጣት። አያችሁ ደረጃ መቼም አለው። ያ ደረጃ እግዚአብሔር ቀን የሚሰጥበት ቀን ስላለ ነው። እግዚአብሔር ሁሉን ይወዳል። ነገራችን ላይ ዛሬ ፈቅዶ የምንቀበል ሰዎች እግዚአብሔር ደስተኛ ነው። ነገ ደግሞ ደጅ የምንጸናው ለኛ ምን ይበልጥ ደስተኛ ነው። ይጠብቀናል። እግዚአብሔር ይጠብቀናል፣ እንድንመጣ ይጠብቀናል። አይ እንድካባት አሁን መቼም ታውቁታላችሁ አይደለ? ሁላችንም ሰው ልጅም ሆነን እናትና አባታችን ቁጭ ሲሆኑ ሆነ ሆዳችን ባላቅም አሁን ተባረከም ግን እንደዛ ነበር። ሆዳችን ባርባር ይለዋል አይደል? እንደ ንቀፍ ምን ሆነ ቀሩ ይባላል። አይደለም ወልደን ስናየው ደግሞ እንደዚህ ሆዳችን ባርባር ነው። የባላቸው ምን አይመጣ ነው እንጂ ጉዳይ አለ። ሌላውን ስራውን የሚሰራውን ስራ ሁሉ ኦንላይን ጨርሰው ነው። ግን ያመጣን የአንጀት ነገር ሆኖ ነው አይደለ? ልክ ከዛ በላይ ነው። በእውነት ከዛ በላይ ነው የእግዚአብሔር ፍቅር ለኛ ማለት ነው። ምንም መቁጠሪያም የለውም እና ሁሉ ጊዜ አይናችን እያየ መቼ ሆነ ስጋው የሚቀበል መቼ ሆነ እንደሚመጣ ወያለ የሚጨነቀው እሱ ብቻ አይደለም። ሁላችን አሁን እዚህ ቤተክርስቲያን ሄደን አስቀድሰን እንመጣለን። ደግሞ ስራ የዓለም ተጭኗቸው ደግሞ የሚቀሩ ደግሞ አባቶቻችን አሉ። በጣም ክፉ ነው። እግዚአብሔር አምላክ ሁሉ ጊዜ አይናኑን ልክኛ እናትና አባቶቻችን ውጭ ሲሆኑ አይናችን እንደሚቀበዘበዝ ልጆቻችን ሲቀሩ ጭንቀት እንደሚይዘን እግዚአብሔር ከዛ በላይ የሚጨነቀው መቼ ሆነ የሚመጣ ማን በነገረው ማን በሰማው በቃ እንደዚህ ነው እግዚአብሔር የሚጨነቀው። ስለዚህ ለዛ ዓላማ እንድናደርገው ይሁን ብለን ያችን ተነጋግረን ተለያየን። እንደ በዛ በሆነው 15 ቀንም 18ም አልሞላውም። በመስከረም 21 ቀን በብዙኃን ማርያም ቀን በጸሎት በኦንላይን በመስመር ላይ ሆነን ጸሎት አድርገን ዝም ብለን እንትላና በሚቀጥለው ወር ግን በደንብ በስነ ስርዓቱ ሰው ተመደቦለት ተብሎ ተመዳድባችሁ ሁሉ ነገር የዛሬ ዓመት በዚህ ቀን እንደ እግዚአብሔር አምላክ እንግዲህ ፈቅዶልን ጀመረ። መጀመር ቀላል ይመስላችኋል አይደለ? ከባድ ነው፣ ሸክም ነው። ገና ስታስቡት ዳገት ነው የሚሆነው። አይሆንም ምንጣላስ ምን ብንልስ ሰው እንደሚለው ማለት ነው። ቅዠት ያለበት ሰው ምን ይላል? አይ በተኛስ ቢያቃዠኝስ ካልተኛውስ ቢደክመኝስ ይወዛገብ ነው የሚለው አይደል? አይ ምን አባቱ እግዚአብሔር ያውቃል ብሎ እንደዚህ መጀመር ቀላል ነገር አለ እና እግዚአብሔር እድሜ ይስጥልን ሁላችሁም። ሁላችንም ይሄን ሐሳብ በመነሻ ይዛ መጣችሁ እንጂ አብራችሁ ተማክራችሁ ነው ነግራኛለች እና ሁላችሁም ሐሳቡን ያመጣችሁ እመቤታችሁ ዋጋችሁ ተከፈላችሁ። እኔ እንኳን ሰነፍ ነኝ ነበር ማለቴ ምንም በቃ ቤተክርስቲያን ደርሷል። ቤተክርስቲያን ከደረሰ ምን ችግር አለው ብዬ ምንም ሌሎች እህቶቻችን እመቤታችን እንኳን አልቆጣቸው ምን ተዋችሁት እንኳን አይደለም የሚገርማችሁ ነገር ግን እግዚአብሔር በራሱ በልብ ማሰብ ጸሎት ስለሆነ ከልብ ማሰብ ዝም ብሎ ስለሆነ መስለኛል እግዚአብሔር ምንም ትዝታ ከፍተኛ ትዝታ ስላለበት ነበር። እግዚአብሔር ይሄን እንዳደረገው ደግሞ እንደዚህ ያደርጋል። መጀመር ቀላል አይደለም። እግዚአብሔር የተመሰገነ ይሁን። አሜን። አንድ ዓመት ማድረግን ቀላል አይደለም። እውነት ናቸው ማለት ቀላል አይደለም። ባይገርማችሁ እኛ እንደ ካህናት እንደ መምህራን ልጆቻችን ሲጋቡ የምንነግራቸው ምሳሌዎቻችን ተጠንቀቁ የምንላቸው ጊዜ አለ። የመጀመሪያ ዓመት 5 ዓመት አካባቢ 10 ዓመት እናውቀዋለን፣ ከልምድም እናውቀዋለን። ምክንያቱም እንደሆነ ተጠንቀቁ ዘላ ተቻቻሉ ማለት ገብታችኋል። መጀመሪያ ዓመት ላይ ወደ ትዳር እንደተገባ አዲስ ጠባይ ባለ አዲስ ጠባይ ሚስት አዲስ ጠባይ ያደጉት ከሌላ ቦታ ነው። አንዱ ያደገችው ቦሌ ሌላው ያደገ ጉለል እንደኔ ሲገናኙ ምናልባት አንዱ ቄሳቂስ ይሆናል፣ አንዳንዱ ደግሞ ፈጠን ይላል። ግን ቤት ነው አይደለም። ያንን አንድ ማድረግ ቀላል አይደለም። አንደኛ ዓመት ላይ ይሄው በትዳር እንኳን ነው የምንላቸው አይደለም።
አሁን በማህበርም እንደዛው 1 ዓመት እግዚአብሔር አውቅቶን እንደዚህ አምሮባችሁ ቀላል አይደለም። እውነት ከምር ነው የምነግራችሁ፣ ስብከትም አይደለም ከልብ ነው የምናገረው። ለምን እግዚአብሔር ፈተና ሳያመጣብን የከበደ ነገር ሳያመጣብን አንድ ቀን እኮ ዛሬ እኮ ዘመኑ ከመክፋቱ የተነሳ ሰው ከራሱ ጋር የሚጣላበት አሁን ያሰብኩትን ነገር መልሼ ምንድን ያልኩት ቅድም ብዬ ለራሴን እንደ እብድ ማይበት ዘመን እኮ ነው ዘመኑ አይደል? በዚህ ዘመን እንደዚህ ሆኖ 1 ዓመት መድረስ ቀላል አይደለም እህቶቼ። ስለዚህ በጣም እግዚአብሔርን እናመሰግናለን፣ እመቤታችን እናመሰግናለን፣ መልአኩ ቅዱስ ገብርኤልን ረድቶናል እናመሰግናለን። እውነትም ታቦታችን ማለት ነው። ስለዚህ አሁን እንግዲህ ይሄን ነው ዛሬ ትምህርት የለም፣ ዋናው ንግግር ነው ዛሬ አይደል እንዴ? ዋናው መመካከር ነው እንጂ ዓመታዊ ማለት ነው የምናከብረው አይደል? ትምህርት ማን እንማራለን መቼም የመሽ ደግሞ መንገድም የሚሄድ ሰው ካለ እንዳይመሽባችሁ ነገም ሰንበት ማለት ነው። እነሱ ፈርቼ ነው የሆነው ነው። ትልቁ ነገር ትንሽ ጠቆማጋችን አይቀርም ከትምህርቱ የእመቤታችን ነገር ያው ለስሟም ለክብሯም ግድ ስለሆነ 5 ደቂቃ እናደርጋለን። ግን መጀመሪያ በማመስገን ጀምር ብዬ ማመስገን ነው የሚበልጠው። ሌላው ሶስተኛው ደግሞ መሰላችሁ ምን አደራ ተጣለብን ታለ እመቤታችን ለዚህ ክብር አበቃችን። ማህበሯን እሷ የመሰረተችውን ማህበር የዛሬ 35 ዓመት የተመሰረተ ማህበርን እንደገና ለቤተክርስቲያን አቀጣ ከአንድም ሁለት ቤተክርስቲያን አድርጋ ከተማ ውስጥ ባረካት። ደግሞ ይሄን ደግሞ አስታውሳ በእናንተ በኩል ደግሞ እንደገና የ1 ዓመት አደረገች። ምን ይጠበቅብናል? አንዱ ጥያቄ ብዙ ለተሰጠው ብዙ ይጠበቅበታል አይደል? ታማኝ ነው። ታማኝ ጋር ስለሆነ እንዳይደንቃችሁ። አሁን አንተ ብንጭንባችሁ እንዳይደንቃችሁ። ለታማኝ ጋር እንደዚሁ ነው ወንጌል የተናገረው። አዎ 5 ላለው 5 ጨምርለታል። 5 ያለው ሰው እኮ 5ቱን 10 ለማድረግ በጣም ለፍቷል፣ ደክሟል እኮ። ያ አንድ ይዞ ከቀበረው በላይ እኮ ነው። አንድ ያለው ማቀበረ ተኛ ቤት ወቃለቀ ፍዳው በኋላ መጣበት እንጂ 5 ያለውማ 5ቱን 10 ለማድረግ እኮ ማረስ፣ መዝራት፣ መነገድ፣ መሸጥ፣ ትርፍ አለ፣ ዝናብ አለ፣ ስቃይ አለ፣ ልፋት አለ፣ መክሰር አለ፣ ማንገት አለ አይደለ? የያዘ ሰው የሚሰራ ሰው ሁሉ ይድካም እና በረከት ሲሰጠን የሚጠበቅብን መሰላችሁ አሁንም ሌላ ስራ ነው። ስለዚህ እንደ አባት እንደ ወንድማችሁ እንደ አባታችሁ ነው የሚታይ ነገር እግዚአብሔር እንደሚታይ ውስጤ ማለት ነው። እናንተን እንደዚህ እንደበቃችሁት እያስተዋላችሁ ደግሞ እንደዚሁ ከእናንተ ጋር ይሁን እየበዛችሁ ይላል። ማህበር በእርግጥ በእርጋታ በማስተዋል ነው የሚደረገው። ነገር ግን እንደዚሁ እንደናንተው ጽዋ ጠጥተው ለስጋው ማብቃን ብለው የሚማጸኑ ሰዎቻችን እህቶቻችን ይኖራሉ። የሴት ማህበር ስለሆነ ማለት ነው ትክክለኛው። ስለዚህ እሱንም እንደ ሐሳብ እንደ ጸሎት እንድትይዙት። ይሄ በጸሎት ውጪ ነው የለም። እናንተ ናችሁ የምትጸልዩት፣ እኛ ምን እናግዛለን እያሰባችሁ። እስቲ እንደው አሁን እንግዲህ የታለችው ሶልች መሰረት እሷ ይኸው ዛሬ መጣች። እንግዲህ ዛሬውን አላውቅም መጣች፣ ግን ዛሬ ገባው ብላኛለች። እንግዲህ ይሄ ማለት እኮ ነው ወላችሁ በቃ አለቀ። እግዚአብሔር ደግሞ ፈቀደ ደግሞ እንደፈቀደ ደግሞ እግዚአብሔር ያደርጋል። ምንድነው መሰላችሁ እኛ ኃይላችን በእግዚአብሔር ነው ያለው። ምን ነው የምናደርገው? እኛ ላይ ያገኘነውን በረከት ሌላ ያገኘው ብቻ ብለን በልጅናችን ካሰብን እግዚአብሔር ራሱ መርጦ ከኛ ጋራ የሚስማማው ለማህበር የሚሆነው ደግሞም ዓላማ ደግሞ ያለው ዓላማን የሚያስፈልገው የበቃ ሰው የለም። ታውቃላችሁ የበቃ ሰው አይገኝም። የበቃ ሰው የለም። ማናችም አልበቃንም። የበቃ ሰው ከሆነ ምን ይሰራል? እዚህ በምድር ላይ የሚኖር ሰው ያልበቃ ነው። በቃኛ ሳልበቃ ነው እዚህ የምንተራመሰው። የበቃማ እዚህ ምን ይሰራል? የበቃ ይበላ፣ የበቃ አይሰማም። ይሰሩት አይሰማ፣ ቢመቱት አይሰማ አይደለም። እኛ እኮ ጆሮአችን የሚሰማ ሆዳችን የሚፈልግ አፋችን የሚያላምጥ ነው ሁላችንም ማለት ነው፣ ከላይ እስከ ታች ድረስ ያለ። ስለዚህ ደግሞ አለመብቃት ማለት ደግሞ ለመብቃት መታገል ማለት ነው። በተራ ግን የሚገርማችሁ በክርስትና ደስ የሚላችሁ የዛሬ ዓመት የነበራችሁበት ደረጃ አይደለም ያላችሁ። ደስ ይላል ያደለ ከፍ ብለናል። እጥጫ ደስ የሚል እሱ ነው። ባይጀመር ይሆናል፣ ባይሰራ ይሆናል፣ ባይለፋ ይሆናል። ልፋት አልነበረውም። እስኪ ንገሩ አይደለ? ሌላ ቀርቶ እንኳን ሰዓት እንኳን ሲረፍድባችሁ ቆይ ከሬ ረፈደች ማለቱ ቀላል ነው። አለቆች ቅጣትም እንደገና ቆይ እሱ ነው እሱ እኮ ብቻ አይደለም ተፋውጦ መምጣቱስ
ቀላል እኮ አይደለም። ተዋርጦ መምጣቱ፣ ልጅን ትቶ መምጣቱ፣ ልብ መስቀሉ ቀላል አይደለም። ይሄ ምን ይባላል? በረከት የሚገኘው በልፋት ነው። ካልተለፋ በረከት የለውም። ካለፋችሁ ካልደከማችሁ በረከት የላችሁ እንድታውቁት። ስለዚህ መልፋታችሁ መድከማችሁ በረከት ስለሆነ አሁንም እኔ የሚጠበቀው ብዬ የምወስደው ስራችንንም ቁጥራችንን እግዚአብሔር በፈቀደው ከፍ ማለት በረከት የሚያገኙ ሰዎች ማብዛት። እንዴት ይሆናል? እናንተ ናችሁ ረጋ ብላችሁ አስባችሁ እንዴት ብናደርገው ይሄ እኮ ነው። አሁን እኔ ደስ ብሎኛል ዘንድሮ እህቴን አሁን በማይተው ተስላችሁ ደስ ብሎኛል። ለምን ውስጤ አንድ ሰው ጨምሮ እንዴት አይጨምሩ ነው ሰው አሁናችሁ እንዴ አሁን ቢያቁ ባለባችሁ ለመስላችሁ አሁን ኳሲ ማረቁ በአመቱ የሆነ ይባላል። ይሄ ደስ ይላል። እና እንደዚሁ በደንብ እያስተዋልን ነው። ፈተናም እንዳይሆን እያስተዋልን የተመካከርን መሆን አለበት። እና ይሄንን ልንፈለኩት ማለት ነው። እንግዲህ ደግሞ ሊጠበቅብናል ነው። በዚህ በርትታችሁ ደግሞ ትሰራላችሁ። እርግጠኛ ነኝ በራሳችሁ በዚሁ በማህበራችሁ የተቸገረ የምትረዱበት በአመት በዓል ለተቸገሩ ታውቃላችሁና በሀገራችሁ አካባቢ በማህበራችሁ አድርጋችሁ ለምሳሌ በአመት በዓል ቀን ምንም የሌላቸው ሰዎች አሉ። ምንም ልደትን ብለው ዝም ብለው የሚውሉ ሰዎች አሉ። እና ለአንድ ሰው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው። እና አንዳንዴ ሮብ ቢወጣ የደፋር ቀስ ትላላችሁ አይደል? ስላየሁት ነው ሀሳብ አለን እሱ። ስለዚህ እንዲያርጋችሁ በመደበኛ ያደረጋችሁ በጎን በሰለትን ያስቀመጣችሁ ያ ሲገኝ ያንን ወስዳችሁ ለተቸገሩት ለምታቋቸው እናንተ ለምታቋቸው በኩል አይዞሽ በምታቋቸው በኩል ራሳችሁ በምታቋት በኩል ለአመት በዓል ቀን ዶሮ ብዙበት ብላችሁ በጸሎት አስቡ። በሰላም ወይ ስለዚህ ይሄም አለና ይሄንንም ማየት ያስፈልጋል። ሶስተኛ ደግሞ ሌላው ጊዜ ደግሞ ምንድነው የሚደረገው? የጉዞም ሐሳብም ባለፈው ማስተናል እና እሱንም ማሰቡ ጥሩ ነው። ቅዱሳን መካናትን በግብፅም በኢየሩሳሌምም ቀስ ብላችሁ እንደው ይሄ ቅድም ብላችሁ ተናግራችሁ አፍ ውስጥ አይገባም፣ ሐሳብ ውስጥ ነው የሚገባው፣ ጸሎት ውስጥ ይገባል። ይሄን በዚህ እናደርጋለን እና ይሄ ነው። አይዞሽ ከዚህ ጥሩ ነው። ስለዚህ 5 ደቂቃ ብቻ ደግሞ ስለ እመቤታችን ቅድስት ማርያም የስደቷ ስለሆነ አሁን እስካሁን ድረስ ተመስገን ለማለትና አደራችን ምን እንደሆነ ለማወቅ ነው። አሁን ቀጥሎ ደግሞ ምንድነው እንግዲህ እናንተ ታውቁታላችሁ፣ ግን የእመቤታችን ስም ምን ጊዜ ማንሳት በረከት ስለሚያሰጥ ብቻና ብቻ ነው ዳግመን የምናነሳው። ይሄ ወቅት እመቤታችን የስደቷ መከራ ስቃይ ያየችበት፣ ረሃብ ጥም ያሰቃያት፣ የሰው ፊት የገረፋት፣ የሰማይ እሳት ፀሐይ የምድር ረመጥ የግብጽ በረሃን መከራ ያየችበት ወቅት ነው እና በዚህ ወቅት ላይ ይሄንን ዝክር አድርጎ እመቤታችንን ማሰብ ትልቅ በረከት ነው። ርቧት ነበረ፣ ጠምቷት ነበረ፣ ተሰቃይታ ነበረ፣ ተሰዳ ነበረ። ከሀገሯ ወጥታ የምትገባበት አታ ማደሪያ ተንከራታ ነበረ። በእሷ መንከራተት እኛ ገነት ገባን። በልጇ መንከራት ከእሷ ጋር እኛ ወደ ገነት ተመለስ። ተንከራታች የነበርነውን ለመመለስ ተንከራተተች። ከህይወት ምግብ አተን የነበርነውን የህይወት ምግብ እኛ እንድናገኝ እመቤታችን ተራበች። ልጇ ተጠማ፣ በመስቀል ላይም ተጠማ፣ በግብጽ በረሃም ተጠማ። የዚህ ሁሉ መጠማት ማን ለማርካት ነው? እኛ ለማርካት ነው። ስለዚህ አሁን ይሄ ሁሉ ምንድነው? ደጅ ለመጽናት ነው። ለቅዱስ ሥጋህ ለክቡር ደምህ የበቃንን ሆን አይደለ? ልባችን ከቂም ሐሳባችን ከኃጢአት እንዲርቅ አድርግልን ብሎ መዘጋጃ ነው አይደለ? ሰው እንኳን ለአንድ ስራ እኮ ሲሄድ ለሕክምና ሲሄድ ይሄን ምግብ በልተናል ይባላል አይደለ? ለመመርመር እንዲያመቸው ሰውየው ይሄን ምግብ በልተና ይላል አይደለ? ይሄን ምግብ አትብላ ይላል አይደለ? ሕክምና ስጋው ደግሞ ዝግጅት ይፈልጋል። የጽድቅ ምግብ መመገብ ይፈልጋል። መጀመሪያ ከዛ በፊት አዋዋላችን ጽድቅ ማድረግ ይፈልጋል። ብንቀበልም እንኳን በስጋው ደሙ ያለን ሰዎች በብንሆን እንኳን
ሁሉ ጊዜ ራሳችንን መመዘን፣ ሁሉ ጊዜ ራሳችንን በጽድቅ መንገድ ውስጥ ማስኬድ ይገባል። ከጽድቅ መንገድ አንዱ ትሕትናና ይቅርታ። አሁን ቅድም ጽዋ ይዛችሁ በበደልኩ ባስቀየው ይቅር በሉኝ ማለት እኮ ትሕትና ነው። ሌላው ደግሞ ይቅር አድርገናል ሲል ደግሞ ስለዚህ ይሄ ስለሆነ የተከራተተችው እኛን ገነት ለመመለስ፣ ተጠማችሁ እኛን ለማርካት፣ የተራበችው እኛን ለማጠገብ እና ይሄ ነው እህቶቻችን። እግዚአብሔር አምላክ ያውቃችሁ፣ እናንተ ይሄን ይዛችኋል። እግዚአብሔር የጀመርነውን ነገር ደግሞ ለፍጻሜ ሳይሆን የሚባለው ለዘላለም ያቆየልን ነው። በእናንተ በእኛ ተከትለው ደግሞ እኛ እስካለናል ልጆቻችን ተከትለው ይሰሩታል። እግዚአብሔር ሁላችን ባርከን ይቀድሰን። በሉ እግዚአብሔር ያቆየን። ለዛው ይበቃናል። በኋላ ደግሞ መዝሙር አውጡ። ናና ነይ ማለት መዝሙር ዘምር በአንዴ ግን ቅድም የረሳኋት ነገር አለ። የአንድ ዓመት ልጆቹ ስላስደሰተኝ ማስታወሻ የእመቤታችን ለማህበሩ አብራችሁ ሁልጊዜ የምትሆን በኢትዮጵያ ሳለች ነች። የእመቤታችን ስዕል ነች። ምስለ ፍቁር ወልዳ ስለሆነች አሁን እናንተ ካላችሁ መክሰል አብራ እንድትሆን ሁልጊዜ እንድታስቧት በጸሎት ነው እንጂ እንትን ሆኗል እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በረከታ ለእግዝእትነ ማርያም ወላዲተ አምላክ በረከታ ኃይለ መስቀሉ በረከቱ በአምላክ ስዕል ተባርኮ ነው የሚቀመጠው። ስለዚህ በረከት እንዲሆናችሁ ማስታወሻ እንዲሆነን ነው። አሳማችሁ እንግዲህ በርታ በርታ ማለት ተቀምጣላችኋለች። እንግዲህ አብራችኋት ይዛችሁ ወይ ከፍታ እግዚአብሔር ይስጥልን አባታችን። በረከት ይሁንላችሁ። አሜን። መዝሙሩን ለመዘመር በአብ ወልድ በመንፈስ ቅዱስ እንትን አበባ በጣም